ሰላም የሰላማዊት ክችን ቤተሰቦች እንዴት ናችሁ? ዛሬ እዚህ ጋር ምሳ ላዘጋጅ ነው። ድንች፣ ኮሳ፣ ካሮት አዘጋጅቻለሁ። አጥቤ ልጬ በዚህ መንገድ ነው ያስቀመጥኩት። እዚህ ጋር ደግሞ ሽንኩርቴን ለፍጥነት ነው ጊዜ ለመቆጠብ እና ቪዲዮ እንዳይረዝምብኝ ነው የማደርገው። እዚህ ጋር የምፈልጋቸው ሁሉ ከታትፋለሁ። ሁሉንም ነገር እንደዚህ ከተፈተፈ ካረኩ በኋላ እንግዲህ በዚህ መንገድ ቀለል ያለ ምሳ እንሰራለን ማለት ነው ዛሬ። እና እንዲህ ምሰራቸውን አጋጣሚ ቪዲዮ ቀርጻለሁ። ሰሞኑን ሊብ ልገባ አስቤያለሁ። እንግዲህ እንዴት እንደምደፍር ባላቅም ማለት ነው። እና በዚህ መንገድ ሁሉንም ከከታተፍኩ በኋላ ነጭ ሽንኩርቱንም እንደዚህ ፈቀፍቀዋለሁ በመፈቅፈቂያ። አንድ ሁለት ደግሞ እዛ ጋር ከተፍያለሁ። እና ቲማቲም ደግሞ አጥቤ አዘጋጃለሁ። ቤተሰቦቼ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ፣ አስተያየት ስጡኝ። እንደዚህ ቀለል አድርጎ ኢትዮጵያም ላለ ሰው እኔ በነገራችን ቪዲዮ ስሰራ ብዙ ጊዜ ግዴታ ይሄ መግባት አለበት ብዬ አላምንም። እኔ እንደዛ ምግብ ስሰራ ግዴታ እነዚህ ነገሮች መሆን አለባቸው አይደለም። እና እዚህ ጋር ደግሞ ቀላቀልኩት። ሁሉንም ሳህን ላይ የምሰራበት ሳህን ላይ ያደረኩኝ። ከዛ በኋላ ከሞን፣ ቆንዶ በርበሬ፣ ከዛ ደግሞ ፓፕሪካ አረኩኝ፣ እርድ አረኩበት ለከረር። ከዛ ቅመሞችን ማለት ነው አረኩኝ። ከዛ ነጭ ሽንኩርቱን አደረኩኝ፣ ከተፉትን ቲማቲም ደግሞ አደረኩኝ። ቃሪያ ደግሞ አንድ ቃሪያ ሰንጠቅ አድርጌ አረኩ። ብዙም እንዳቃጥል ስላልፈለኩ ነው ዛሬ። ከዛ ጓንት አድርጌ በዚህ መንገድ ቀላቅለዋለሁ ማለት ነው። በዚህ መንገድ ቅመም ምንም አላበዛም። በቃ ቀለል ያለ ምሳ እንዲሆን ነው የፈለኩትና በዚህ መንገድ አዘጋጀሁት። ትንሽ እንደሚያምር። ከዚህ እዚህ ጋር ቁንዶ በርበሬውን ኩሙን አደረኩኝ። ከዛ ሁሉን ነገር እዚህ ጋር ቅመሞችን ካረኩ በኋላ ፓፕሪካ አረኩኝ። እርድ ደግሞ ይሄ በርበሬውን እሱን አደረኩኝ። እርድ አደረኩኝ። ከዛ ደግሞ የተጠበሰ ሽንኩርት ነበረኝ። የተጠበሰ ሽንኩርት አደረኩ። በጣም ቴስቲ ነው የተጠበሰ ሽንኩርት። ነጭ ሽንኩርቴን አደርጋለሁ። ከዛ ሎሚ ጨምቅበታለሁ። ከዛ በዚህ መንገድ በጓንት ነው የምጠቀመው። በደንብ አድርጌ ሽታ ቅመሞቹን እቀላቀላቸዋለሁ። እንዳልኳችሁ ቅመም አላበዛም፣ ጨው አደርጋለሁ። በዚህ መንገድ አንድ የዶሮ ቅመም የረሳሁት ነበረ። ይሄን የዶሮ ቅመም ከላይ ነሰንስበታለሁ። በዚህ መንገድ እዛ ያዘጋጀሁት ላይ አደርግበታለሁ ማለት ነው። እና እንደዚህ አድርጋችሁ ከፈለጋችሁ በድፍን ዶሮውን ሙሉ መጠቀም እንዳረስተው ትችላላችሁ። በዚህ መንገድ አድርጋችሁ በዛው ደግሞ ቅመሞችን ቀደም የተጠቀምኩትን ቅመሞች አድርጌ ዘይት አደርግበታለሁ። እዛ ይሄን ደግሞ ከላይ አፈስበታለሁ ውሃውን ማለት ነው። ውሃ መረቅ እንዲኖረው ትንሽ ዘይት አደርግበታለሁ። የተጠቀምኩት ዘይት ራሱ በቃ ምንም በጣም ከፊፍ እንዲሆን የፈለኩት ምንም አይነት በቃ ከፊፍ የሆነ ምግብ ማለት ነው። እና በዚህ መንገድ ቀለል ያለ እና እኔ ደግሞ ሌላ ምንም አይነት ነገር ስሰራ ግዴታ ይሄ መግባት አለበት ግዴታ እንደዚህ መሆን አለበት ምናምን አልልም። በቃ ያለውን ነገር ነው ማስገባው። እኔ አዳዲስ አንዳንዴ ያለ ነገር ነው ማመጣው። አንድ ኬክ ሰርቻለሁ፣ ነገ አሳያቸዋለሁ፣ ለቀዋለሁ ማለት ነው። እና እዚህ ጋር ደግሞ ሩዜን አጥባለሁ። በስመቴ ነው። ከዛ እንደዚህ ካጠብኩም በኋላ ውሃ ደግሞ ጥጃለሁ። በጎን ውሃ አድርጌ ዘፈዘፈዋለሁ። አንድ 10 ደቂቃ እንዲያብጥ ማለት ነው። በጣም ቆንጆ ነው ሩዝ። በነገራችን ላይ ዘፍዝፋችሁ አስቀምጣችሁት ስትቀቅሉት በጣም ሞር ቆንጆ ይሆናል ማለት ነው። በጣም የሚገርማችሁ ሩዙን አብስየው ምናምን ሌላ ቀን እንዴት እንደሚያብጥ አሳያችኋለሁ። እረስቸዋለሁ ሳላስገባው ማለት ነው። ይሄን ደግሞ ፍርን ውስጥ አድርጌዋለሁ ወረቀት አልብሼ። ወረቀት ስላችሁ ይሄ የፍርን ነው፣ የዝብዳ ወረቀት ነው የሚሉት፣ እንደዛ ብቻ የሚባለው ወረቀት ነው። እሱን አድርጌ እንዴት አድርጌ ከላይ ለኩሼበታለሁ። እንዴት እንደሚያምር በዚህ መንገድ በስሏል። ሩዙ እንግዲህ ረስቸዋለሁ እንዳበሰልኩ ሳልቀርጸው ማለት ነው። የችኮላ ነገር ሰላጣ በጎን ሰርቻለሁ። እዚህ ጋር ደግሞ ሩዜን ይዩት እንዴት እንደሚያምር ፍርፍር ያለ ነው። በዚህ መንገድ ቀርቧል። ነገ አንድ ምሰራላችሁ አለ
አሳያችኋለሁ። ባለው ነገር በቃ ግዴታ ይሄ መሆን አለበት አይባልም እና መልካም ሳምንት።